ዛትሪ ዋዘለኩም ቢኤም በአሁን ሰለስተ በዚህ ደሴ ወገልጤና አሚና ምን ወዲያ ቆርጥ ዝመፀ ሰራዊት ተፈከረ ለአብይ ሰራዊት استمارة زابينجا زابين تحزي هنا أزي كلك سلسلة مدفعنا كلك زول الله كلك زول ما خاين الله أزي أو سمنسي استمارة بين أهون من الجنيو بأمارة كللس سمين ولو زون بعنقود وردا يكورو ميدا كتمانو ينواريوت داتا هليوسودنو إم تايت زو هيا سوس زو بأير እንዳይመታ እየጠበቀ ነው። ይሄ ያደረግንበት ምክንያት ካሁን በፊት ሲቪሊያን በአብይ አህመድ አየር ኃይል እየተደበደበ ስለሆነ ለምሳሌ በስታይሽ 6 ሰዎች እንደቆሰሉና መሰረተ ልማቶች እንደወደሙ በወቄጣ የሚባል ደግሞ ከ1000 ቶን በላይ ቁንቡላ ጥሎ ብዙ ሰዎች የገደለና 4 ቤት እንዳፈረሰ ገረገራም በወዲያም በላሊበላም ብዙ ሲቪሊያን ላይ ጥቃት ስላደረሰ ከዚህ ተነስተን ነው ብዙ 23 እየጠበቅ ነው ያለነው። የትግራይ ሰራዊት የአማራ ህዝብ ሰላማዊ ስራውን እያካሄደ በአየር እንዳይመታ እንዳይጠቃ ጥበቃ እያደረገ ነው። ይሄ 23 እናመሰግናለን። Bolom bolom bolome agumbarome bolom bolom bolome agumbarome bolom bolom bolome agumbarome bolom bolom bolome atainome bolom bolom bolome agumbarome bolom bolom bolome አሁን ያለነው በአማራ ክልል አንጎት ወረዳ ቀበሮ ሜዳ ከተማ ነው። ይሄ አሁን ተጋዳጊዎች ስላለው ህዝብ የ08 ቀበሌ ነው። የትግራይ ሰራዊት ሲተገባ ወደ 2 ወር ነው። እስካሁን ሳይነካ ተጠብቆ የቆየ ወረዳ እህል ከነዚህቱ አሁን ለህብረተሰቡ በስርዓት እያከፋፈለ ዝም ባወርኩ ተመለከትና አዘለና ለምዓራ ዞባ ሰሜን ወሎ ወረዳ አንጎት ቀበሮ ሜዳ ነው። በዚህ ተቆዘ ነው በስርዓት እያከፋፈለ ዘለ ማህበረሰብ ናይቲ ቀበሮ ሜዳ ከተማ በ08 ቀበሌ ነው። استعلموا ساعات حديث سرحان هزمي الحال كفافلو قبل هذا استسرع مثلا كان بيجي من الجوز او كذا هزمي سرحان فوق لا 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 كويس አሁን የምንገኘው በአማራ ክልል ሰሜን ወሎ ዞን በአንጎት ወረዳ የቀበሮ ሜዳ ከተማ ነው። የነዋሪዎች የእርዳታ እህል እየወሰዱ ነው። ይሄም ታይት ዙ 23 ህዝቡ በአየር እንዳይመታ እየጠበቀ ነው። ይሄ ያደረግንበት ምክንያት ካሁን በፊት ሲቪሊያን በአብይ አህመድ አየር ኃይል እየተደበደበ ስለሆነ ለምሳሌ በስታይሽ 6 ሰዎች እንደቆሰሉና መሰረተ ልማቶች እንደወደሙ በወቄጣ የሚባል ደግሞ ከ1000 ቶን በላይ ቁንቡላ ጥሎ ብዙ ሰዎች የገደለና 4 ቤት እንዳፈረሰ ገረገራም በወዲያም በላሊበላም ብዙ ሲቪሊያን ላይ ጥቃት ስላደረሰ ከዚህ ተነስተን ነው ብዙ 23 እየጠበቅ ነው ያለነው። የትግራይ ሰራዊት የአማራ ህዝብ ሰላማዊ ስራውን እያካሄደ በአየር እንዳይመታ እንዳይጠቃ ጥበቃ እያደረገ ነው። ይሄ 23 እናመሰግናለን።